አሁን ይሄንን ከልት የሆነውን ነገር መንግስት ዝም ማለቱ ወይም የትምህርት ሚኒስቴር ዝም ማለቱ ለኔ አግራሞት ፈጥሮብኛል። እናንተ እዚች ጋር ተለፉት ነገር እዚህ ጋር የሆነ ሰው ያበላሸው አዶናይ ሀገር እያጠፋ ነው ብሎ መንግስት ጣልቃ ግባ ትምህርት ሚኒስቴር ጣልቃ ግባ ማለት በጣም የወረደ ከመረት በታች የሆነ አስተሳሰብ። ሰላም እንዴት ናችሁ? ሁሉ ሰላም ነው? እኔ ደህና ነኝ እግዚአብሔር ይመስገን። ነብይ እዩ ጩፋ ለነብይ ሱራፌል ደምስ ምላሽ ሰጥቷል። እንግዲህ ምላሹ ምን ይሁን ነብይ ሱራፌልስ ምን ብሎ ነበር የሚለው ከአዶናይ ጋር የተያያዙ ጉዳዮችን ዛሬ እንመለከታለን። ወደ ቪዲዮ እንሂድ። አስቀድመን ነብይ ሱራፌል ምን እንዳለ እንመልከት። የትምህርት ሚኒስቴር በተለይ ፕሮፌሰር ብርሃኑ ነጋ እየሰራ ያለው ነገር በጣም አፕሪሺየት የሚደረግ ነው። በተለይ የትምህርት ኳሊቲን በኢትዮጵያ ውስጥ ለማምጣት ትልቅ ስራ እየሰራችሁ እየደከማችሁ እንደሆነ እናውቃለን። ፊት ለፊት ዛሬ መጥቼ የምናገርበት አንዱ ነገር ምንድነው የተበረዘና የተመረዘን አመለካከት ልበለው የሚያስፋፋውን ይህንን ከልት የሆነውን ነገር መንግስት ዝም ማለቱ ወይም የትምህርት ሚኒስቴር ዝም ማለቱ ለኔ አግራሞት ፈጥሮብኛል። እናንተ እዚች ጋር ተለፉት ነገር እዚህ ጋር የሆነ ሰው ያበላሸው። ስለዚህ ትምህርት ሚኒስቴር ዝም ማለት አለ። ማን ነው ያበላሻለው? እዚህ የሆነ ሰው ያበላሽ ነው። ከሚያበላሹት ሰዎች መካከል አንዱ እንግዲህ አዶናይ ነው። ትምህርት ሚኒስቴር የሰራ ያለውን ነገር ያበላሻል፣ መንግስት እንዴት ዝም ይላል ካላቸው ሰዎች መካከል እንግዲህ አንዱ አዶናይ ነው። ለበት ወይ ተማሪን አትማር ከማለት የሚበልጥ ምን አይነት ወንጀል ኢትዮጵያ ውስጥ እንዲሰራ ነው የሚፈልገው? አታጠና ዶክተር መሆን ምንም ማያደርግልህም። ሰነፉን እንደዚህ አይነት እርኩስ የሆነ ነገር መንግስት እንዴት እንደታገሰው አላውቅም። ሀገርን ከማሳደግ ጋር ትውልድን ከመቅረጽ ጋር ካለው ከመንግስት ፖሊሲ ጋር ፈጽሞ የሚጋጭ ነው። የሚቀጥለው ዘመን ላይ ትውልድ ሀገርን መረከብ የማይችል በጫት በድራግ በፖርኖግራፊ በተለያየ አይምሮ የፈዘዘ ክሬቲቪቲ የሌለው ራሱን እንኳን ማስተዳደር የማይችል ከአልጋ የማይነሳ ወንዱ እንደ ሴት ድሬስ አድርጎ እንደ ሴት አክት እያደረገ በእርግጥ ይሄ ተግባር በጣም አሳፋሪ ነው። እንግዲህ የዩቲዩበር ጃኒ ነው አሁን በቁጥጥር ስር ነው የሚገኘው። መንግስት ምርመራ ሊያደርግበት ነው። ኢትዮጵያ ፌዴራል ፖሊስ እንግዲህ ኢቫንን ጨምሮ ወደ 4 ልጆች በቁጥጥር ስር አውሏቸዋል። ድርጊቱ ተገቢ ነው አይደለም የሚለውን እንግዲህ መንግስት ምርመራ ያደረገበት ይገኛል። የሚኖርባትን ሀገር ለመፍጠር ሌላ አጀንዳ ይዞ የሚንቀሳቀስ የክፉ መልእክተኛ ነው። ኢትዮጵያ እንደ ሀገር ብዙ ችግር ያለባት ብዙ ውስብስብ የሆኑ ቋጠሮች ያላት ሀገር ናት። እውነት ነው፣ ይሄን መካድ አይቻልም። ከአያቶቻችን ጀምሮ ሲወርድ ሲዋራ የመጣው ብዙ ችግሮች እንዳሉ እናውቃለን። ነገር ግን አሁን እየተጋረጠብን እንዳለው አይነት ችግር ግን በዘመናችን ገጥሞን አያውቅም። ወንድ ልጅ እንደ ሴት አክት እያደረገ እንደ ሴት ወገቡን እያንቀሳቀሰ ሴታ ሴት የሆነ ሰው እንደ ክብር ታይቶ የሴት ቦርሳ ይዞ ሽልማት የሰጠች ምድር ምን አይነት ትውልድ ልታፈራ ነው? ነገ ሁሉም ሕፃን በቤቱ የእናቱን ቦርሳ እየያዘ ነው አክት የሚያደርገው። ቲክቶክ ላይ ታያለ። ነገ ከነገ ወዲያ የእናቱን ቦርሳ ይዞ የሚንቀሳቀስ የእናቱን ሊፕስቲክ የሚቀባ ወንድ፣ የእናቱን ሂል ጫማ ሹ የሚያደርግ የእናቱን ጉርድ ቀሚስ እያደረገ የሚወጣ ትውልድ ሚዲያ ላይ ነገ እናያለን። ስለዚህ ይሄ ክፉ ዘር ነው። አሁን በዘር ወቅት ካልተዋጋን፣ አሁን እንደዚህ አደባባይ ላይ ካልተቃወምን ነገ ይሄ ነገር ወደ ቤተክርስቲያን፣ ነገ ይሄ ነገር ወደ ፓርላማ፣ ነገ ወደ ትልልቅ ቦታዎች ይሄ ነገር መምጣቱ አይቀርም። በግልጽ በዚህ ላይ ያለኝን አቋም ፊት ለፊት እናገራለሁ። ይሄ ትውልድን የሚያመክን የወንድ ልጅን ክብር የሚያወርድ እግዚአብሔርን የሚያስቆጣ አንድ ሀገርን ትውልድ አልባ የሚያደርግ ከሰይጣን ይሁን ከሌላ ሀገር አጀንዳና ተልእኮ ተቀብለው የገቡ ሰዎች ካልሆኑ ይሄንን ሰው ዝም ብሎ በራሱ ሊያደርገው አይችልም። በተለይ አዲስ አበባ ሰላምና ጸጥታ ከ2000 በላይ ሺሻ ቤቶች ከ2000 በላይ አረቄ ቤቶችን በመዝጋት ትውልዱ በትምህርት ላይ በፈጠራ ስራዎች ላይ በኢኖቬሽን ላይ በሳይንስ ላይ በቴክኖሎጂ ላይ ፎከስ እንዲያደርግ ትምህርቱን እንዲማር ከእንደዚህ አይነት ሱሶች ከነዚህ ድራጎች እንዲርቅ ያደረገውን ነገር በቅርብ አይተናል፣ በጣም አድንቀናል። ይሄ ግን ጫት ከመቃም ሲጋራ ከማጨስ ድራግ ከመውሰድ ያልፋል።
ይህ የሰውን ሙሉ ስብዕና የሚያረክስ ነገር ነው። ግብረ ሰዶማዊነት የሰውን ነፍስ፣ መንፈስ፣ ስጋ፣ አስተሳሰብ ሁለንተናውን የሚያረክስ ሰውን ተራ የሚያደርግ ትውልድ ገዳይ ጉዳይ ነው። እንግዲህ ቪዲዮ ለተመለከታችሁት ነው። በእርግጥ በጣም አሳፋሪ ተግባራቶች ናቸው። እንግዲህ ወንድ ልጅ የሴትን ልጅ ለብሶ ጸጉሩን ተሰርቶ የሴት ቦርሳ አንጠልጥሎ መሄድ ነውር ነው፣ በጣም ነውር ነው። ከባህልም ከሃይማኖትም ከምንም ያፈነገጠ ነገር ነው። በእነዚህ ልጆች ላይ እርምጃ እንዲወሰድ እንግዲህ ከዚህ በፊትም ስንጮህ ነበር። አሁን ልጆቹ በህግ ጥላ ስር ይገኛሉ እና ይሄ የሚደገፍ ተግባር አይደለም። በእርግጥ አሳፋሪ ተግባር ነው፣ በጣም ያሳፈር ተግባር ነው። የአዶናይስ ጉዳይ ምንድነው? እዩ ጩፋስ ምላሽ የሰጠው በምን አይነት መንገድ ነው፣ በምን ዙሪያ ነው የሚለውን እንመልከት። መንግስት እንግዲህ የራሱ የሆነ አይን አለው። በእርግጥ እዩ ጩፋ እንደተናገረው መንግስት ይሄ ለህብረተሰቡ አይመጥንም፣ ከህገ መንግስቱ ጋር ይጻረራል፣ ተገቢ አይደለም ያላቸውን ነገሮች ለይቶ መንግስት የራሱ እርምጃ የሚወስድበት ሰዋል መንገድ አለና ክፉ ነገር ሲመጣ፣ መጥፎ ነገር ሲመጣ ሁላችንም እንቃወማለን። መልካም ነገር ስናገኝ ደግሞ እንደግፋለን፣ እናበረታታለን። አዶናይም እንግዲህ ሰግጡ ፈምሱ ብሎ ነበር። ከዚህ በኋላ እንዳትሰግጡ ይህን ቃል አንጠቀምም ብሎ ነበር። አሁን እንግዲህ ጩፋ በተናገረው ወይም በመከረው ምክር ከመሰገጥ አልፎ ስግጥግጥ ብላችሁ ፈምሱ ብሏልና መሰገጥ የሚለውን ቃል እንግዲህ እያንዳንዳችን የራሳችን የሆነ ተረጓጉማለን። ሰው በራሱ መንገድ ተርጉሞት ሰግጡ አዶናይ ሰግጡ ብሏል ብሎ እንግዲህ እርቃኑን የሚሄድ ሰው ካለ ለዛ ጉዳይ ኃላፊነት ወስዶ ያ ሰው ነው እንጂ አዶናይ አይደለም። ይሁም የተናገረው ይህንን ነገር ነው። እስቲ ቪዲዮን እንመልከት እና እናንተም የራሳችሁን ሀሳብ በኮሜንት ሴክሽን ታስቀምጡ እጠይቃችኋለሁ። አመሰግናለሁ። ሰግጥህ ረግጥህ አልሰማም ብለህ ታርጌትን ምታ ነው። የመረዳት አቅሙ ትንሽ የሆነ ሰው መሰገጥ የሚለውን ቃል ወስዶ ሱሪ አውልቆ ሊሄድ ይችላል። ይሄ የልጁ ጉዳይ ነው። በመቶ ጤናማ ውስጥ አንድ እብድ አይጠፋም። ይሄ ይጠበቃል። ምንም ብታስተምር አዶናይ ሀገር እያጠፋ ነው ብሎ መንግስት ጣልቃ ግባ፣ ትምህርት ሚኒስቴር ጣልቃ ግባ ማለት በጣም የወረደ ከመሬት በታች የሆነ አስተሳሰብ ነው። አዶናይ የሚያስተምረው ትምህርት አገርን ከጎዳ፣ ትውልድን ከጎዳ፣ ብሔርን፣ ፖለቲካን፣ ሃይማኖትን የሚነካ ከሆነ መንግስት ራሱ ያያል። በቂ በላይ የሆነ አይን ያለው መንግስት። ቲክቶኩ ስላለ ሁሉም ሰው እንደዚህ ስልክ አድርጎ ማንኪያ ከእጁ ሲወርቅ መንግስት ይላል። ፍሪጁ አልከፈት ስል መንግስት ይላል። በሁሉ መንግስት ይላልና ቲክቶኩ ያመጣው ትሬንድ ነው። ይሄ ትሬንድና ሁሉም ሰው መንግስት ስላለ መንግስት ለሁሉም ሰው አቤት አይል። መንግስት የራሱ አሰራር አለው። መንግስት የራሱ ህግ አለው፣ ህገ መንግስት አለው። የሰዎችን የሀገርን ደህንነት እስካልነካ ድረስ እንደፈለገ አንድ ሰው ማራመድ ይችላል። በዚህ ነገር ላይ ዝም ብሎ ሰዎች መንግስት 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 ትምህርት ሚኒስቴር መንግስት ትምህርት ሚኒስቴር መንግስት ስላለ ሀሳብ መቀየር የለብህም። በእኔ መነጽር ቃሉ በጣም ተመችቶኛል። በጣም ነው የተመቸኝ። እንደውም አንተ አሁን መሰገጥ ነው ያልከው አለ መሰጋገጥ ነው ያለብህ። መሰገጥን እንደውም ትተህ መሰጋገጥ ነው ያለብህ። አዲስ ቃል እየጠበቁ ነው። አሁን እንግዲህ ስግጥግጥ ፍምስ እንለዋለን። ስግጥግጥ በቃ ወይ ስግጥግጥ ፍምስ። ስግጥ አንዴ ይረግጣል። ስግጥግጥ ግን ሶስቴ ነው የሚረግጠው። በደንብ መድረስ አለበት። እንደውም ማብዛት ይችላሉ። ስግጥግጥ እያሉ እንደውም እስከሚሳካላቸው ድረስ አያቋርጡ። ያ እያበዛህ መሄድ ነው በቃ። አቋምን ከቀየርክ አሁን የመጣው ነገር በሙሉ ተመልሶ ይሄዳል። አንተም የድሮ አዶናይ ትሆናለህ። አሁን በቃ በእግዚአብሔር ያለኝ እምነት ከራሴ በላይ ነው። ከራሴ አልፎ ሰዎችም ላይ እያየሁት ነው። እግዚአብሔር መንገዴ ላይ እያየሁት ነው። በየሰከንዱ የሚያስተካክልልኝ ነገር አለና ተአምሩን ኦልሬዲ አይቻለሁ። ብዙ ሰዎች እንድፈራ ይመክሩኛል። ተጠንቀቅ፣ እንደዚህ ብትሆንስ፣ እንደዛ ብትሆንስ። ይህ ሁሉ ያመቻቸልኝ እግዚአብሔር ራሱ ይዞ እጄን ይዞ ወደ ዓላማዬ እንደሚያደርሰኝ እርግጠኛ ነኝ። ሰይጣን ድሮን የለውም፣ ስናይፐር የለውም። የሰይጣን ትልቁ መሳሪያ ፍርሃት ነው። ፍርሃት ደግሞ ክሪፕል ያደርጋል። 2 ሜትር ቁመት ይዘህ ግን ሽባ ነህ፣ አትሄድም። ብዙ ገንዘብ አለህ፣ አትጀምሩ። አገር የሚቀይር ትልቅ ኤነርጂ አለ አንተ ውስጥ፣ አትሞክርም። ፍርሃት መጥቶ እንዳትሞክር ይላል። ፍርሃትን መዋጋት ያስፈልጋል። ፍርሃትን የምንዋጋበት የመጀመሪያው መንገድ በቃል ነው።
መዝሙረ ዳዊት ምዕራፍ 118 ቁጥር 6 ላይ እግዚአብሔር ረዳቴ ነው አልፈራም፣ ሰው ምን ያደርገኛል? ይሄንን ወርድ ነው አንተ ስግጥ ፍምስ ውስጥ ያስተማርከው። እንደዚህ ሰዎች ደፍሮ እንዲወጡ